መጽሐፍ ቅዱስ እንደምናውቀው ብዙ መልእክቶችን ይዟል። የመልእክቶቹ ዋናና ትልቁ ምስጢር የመዳንን መንገድ መያዛቸው ነው። እነዚህ መልእክቶች ተጽፈው የተሰጡን ናቸው። ይህ ማለት ለሰው ልጆች ሁሉ ትልቁ መልእክት የያዘው ወንጌል በብሉይ ኪዳንና በአዲስ ኪዳን ተጽፎ እናያለን። ወንጌል ማለት ደግሞ መልካም ዜና ማለት ነው። እስኪ ይህንን መልካም ዜና መጽሐፈ ነህምያ ምዕራፍ 8 ከቁጥር 10 እስከ 12 ያለውን እናንብብ። እንዲህም ይላል፣ ነህምያ ሂዱና ምርጡን ምግብ ብሉ፣ ጣፋጩንም መጠጥ ጠጡ፣ ምንም ለሌላቸው ላኩ። ይህ ቀን ለአምላካችን የተቀደሰ ቀን ነው። የእግዚአብሔር ደስታ ኃይላችሁ ስለሆነ አትዘኑ አላቸው። ሌዋውያኑም በዚህ በተቀደሰው ዕለት ማዘን እንደማይገባቸው በማስረዳት የሕዝቡን ጩኸት ጸጥ አደረጉ። የተነበበላቸውን ቃል ትርጉሙ በሚገባ ተረድተው ስለነበር ሕዝቡ ሁሉ ወደየቤታቸው ሄደው በመብላትና በመጠጣት እጅግ ተደሰቱ። ያላቸውንም ምግብ ከሌሎቹ ጋር አብረው ተካፈሉ። በዚህ ላይ አሁን ወንጌልን እንመለከታለን። እንዴት ከተባለ ቁጥር 10 ጋር ምን ይላል? ምርጡ ምግብ ብሉ፣ ጣፋጩንም መጠጥ ጠጡ ሲል ወንጌልን ያመለክታል። ምክንያቱም የደስታችን ምስጢር መዳናችን ላይ ነው። ይህንን ምስጢር ከጥንት ጀምሮ እግዚአብሔር ተናግሯል። የብሉይ ኪዳንን መጽሐፍቶች ካነበብን ልናየው እንችላለን። እንደገና ደግሞ ኢየሱስ ክርስቶስ ምን ይላል? የዮሐንስ ወንጌል ምዕራፍ 6 ከቁጥር 55 እስከ 58 ያለው እንዲህም ይላል፣ ሥጋዬ እውነተኛ መብል ደሜም እውነተኛ መጠጥ ነው። ሥጋዬን የሚበላና ደሜን የሚጠጣ ሁሉ በእኔ ይኖራል፣ እኔም በእርሱ እኖራለሁ። ሕያው አብ እንደላከኝና እኔም በእርሱ ሕያው እንደሆንኩ እንዲሁም ሥጋዬን የሚበላ ሁሉ በእኔ ሕያው ይሆናል። እንግዲህ ከሰማይ የወረደው እንጀራ ይህን ይመስላል። እርሱም አባቶቻችሁ እንደበሉት አይነት አይደለም። ያ እንጀራ የበሉ ሞተዋል። ይህን እንጀራ የሚበሉ ግን ዘላለም ይኖራሉ ይላል። ምን ይላል? ነህምያ ቁጥር 10 ጋር ምንም ለሌላቸው ላኩ። ይህ ቀን ለአምላካችን የተቀደሰ ቀን ነው። የእግዚአብሔር ደስታ ኃይላችሁ ስለሆነ አትዘኑ አላቸው። እንደገና የማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ምን ይላል? እንግዲህ ወደ ዓለም ሕዝብ ሁሉ ሂዱ፣ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው የእኔ ደቀ መዛሙርት አድርጓቸው። እና አሁን ይህንን ስናጠቃልል የእግዚአብሔር መልእክት ምንድን ነው? በዚህ ውስጥ እንድንደሰት ይፈልጋል። የሚያስደስተንንም ሰጥቶናል። እሱም የመዳናችን መንገድ የሆነውን ኢየሱስ ክርስቶስ ነው እና የሐዋርያት ሥራ ምዕራፍ 2 ቁጥር 38ና 39ን እናነባለን። ጴጥሮስም እንዲህ አላቸው፣ ንስሐ ግቡ፣ ኃጢአታችሁንም ይቅር እንዲባልላችሁ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የእግዚአብሔር ስጦታ የሆነውን መንፈስ ቅዱስንም ትቀበላላችሁ። የተስፋ ቃል ለእናንተና ለልጆቻችሁ። ጌታ አምላካችን ወደ እርሱ ለሚመራቸው በሩቅ ላሉትም ሁሉ ነው። የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን።